ዛሬ በጣም ተናድጄ ነው የመጣሁት። በጣም ዛሬ ብቻ ያለም ሰሞኑን በማየው ነገር ቲክቶክ ላይ እፎይ የሚባል ልጅ ከኛ ከኦርቶዶክስ ቤተክርስቲያን ተነስቶ የሚሰራው ነገር በጣም አስቀያሚ ነው። በጣም ማለት ነው። ለምንድን ነው እንደዚህ የሚያደርገው? ለምንድን ነው አንድን ነገር ያለ መረጃ መጥቀስ የማይችለው? እውነት ነው። እሱን እንኳን ለመክሰስ ምንም አይነት መረጃ ቁጭ አላደረገ። ይሄ ነው። በተለይ ክርስቶስ ላይ ብዙ ጥያቄ የሚያነሱትን ክርስቶስን የሚናገሩትን ሰዎች ላይ ክርስቶስን እንደ ፍጡር የሚቆጥሩ ሰዎች ላይ እያነሳ ያለው ነገር ተገቢ ነው ብዬ አላስብም። ለምን? እንዴት እንደዚህ አይነት አጥጋቢ መልስ ይሰጣል? አንድ ነገር የሚከሱበት ነገር እንዴት ያሳጣቸዋል? በጣም እኮ ነው የሚገርመው። ታዲያ ይሄ እንዴት አያናድድም? ለማንኛውም እኔም ባለማተብ ነኝ። እኔም እፎይ ነኝ። ምን ጠብቃችሁ ነበር? ሁሉም ባለማተብ እፎይ ነው። ኮመንት ውስጥ ገብታችሁ ሁላችሁም እፎይ ብላችሁ ጻፉ። ሰላም።